በከተማው ውስጥ ለውስጥ መንገድ ግንባታ ተጠናቆ አገልግሎት መስጠት በመጀመሩ ይገጥማቸው የነበረን እንግልት እንደሚያስቀርላቸው በከላላ ወረዳ የልጓማ ከተማ ነዋሪዎች ተናገሩ። በከተማዋ በመንግስትና በህብረተሰብ ተሳትፎ የተገነባ ከ20 ኪሎ ሜትር በላይ የውስጥ ለውስጥ መንገድ የክልልና የዞን የስራ ኃላፊዎች በተገኙበት ተመርቋል። ዘገባው የባልደረባችን አሊመር ነው፣ እንደሚከተለው ይቀርባል። በደቡብ ወሎ ዞን ከላላ ወረዳ ልጓማ ከተማ በክልልና በወረዳ መንግስት በጀት እንዲሁም በህብረተሰብ ተሳትፎ ከ20 ኪሎ ሜትር በላይ የውስጥ ለውስጥ መንገድ ተሰርቶ ለምረቃ በቅቷል። የውስጥ ለውስጥ መንገዶቹ ግንባታ እንዲፋጠን የከተማዋ ነዋሪዎች ተሳትፎ ከፍተኛ እንደነበር የከላላ ወረዳ ዋና አስተዳዳሪ አቶ ጌታቸው ደምሴ ተናግረዋል። መንግስታችንና ፓርቲያችን የከተሜነት አሳሰብና ተግባር በአግባቡ እንዲፈጸም በተሰጠው ተልዕኮ መሰረት በወረዳችን ልጓማ ከተማ ማህበረሰቡ በተነሳሽነት በጉልበቱና በገንዘቡ አካባቢውን ለማልማት የተሻለ እንቅስቃሴ ሲያደርግ የቆየበትና አሁን ዛሬ ያየነው የውስጥ ለውስጥ መንገድ አጠቃላይ ከተማዋ እንደ ከተማ በከተማ የሚኖሩ ነዋሪዎቿ የተሻለ የከተሜነት አስተሳሰብና በከተማው ውስጥ ልማቶች መጥተው ከልማቱ ተጠቃሚ እንዲሆኑ በራሳቸው ተነሳሽነት ወደ ልማት የገቡበት መንገድ ነው ያለው። በመደበኛ እና በተዘዋዋሪ ብድር በአጠቃላይ 11.5 ሚሊዮን ብር ወጭ በማድረግ የመንግስትና ማህበረሰቡ ልጓማን ለማልማት ስራ የተሰራለበት መንገድ ነው ያለው። በከተማዋ የውስጥ ለውስጥ መንገድ ባለመኖሩ ለተለያዩ ችግሮች ሲጋለጡ መቆየታቸውን የሚያስታውሱት የልጓማ ከተማ ነዋሪዎች የውስጥ ለውስጥ መንገዶቹ ግንባታ ተጠናቆ አገልግሎት መስጠት መጀመሩ ይገጥማቸው የነበረን እንግልት እንደሚያስቀርላቸው ገልጸዋል። የውስጥ ለውስጥ መንገድ በከተማችን እጅግ በጣም ለህብረተሰቡ በጣም ጠቀሜታ አለው። አንደኛ በወሊድ ጊዜ አሁን እዚህ ባጃጅ አስገብተን ወይም ሌላ መኪና ለማስገባት በጣም አስቸጋሪ ነበር። በክረምት ላይ ደግሞ በአካባቢ ዋልካ ከመሆኑ በጠር በጣም ጭቃና በጣም ያስቸግር ነበር። አሁን ላይ እንደ ልባችን ያው ህብረተሰቡ ወሊድ የታመመ ሰው ሲኖር ከአንድ ቦታ ወደ አንድ ቦታ ለመሄድ እጅግ በጣም ጠቀሜታ ነው። ይህም መንገድ መሰራቱ ለኛ ትልቅ እፎይታ ሰጥቶና ማለት ነው። ጠቀሜታም ከዚህ አንጻር ለህብረተሰቡ በጣም ጥሩ ጠቀሜታ አግኝተናል። የከተማው እድገት ከማፋጠን አንጻር ከአንዱ ገበያ አሁንኛ ገበያ ሁለት ገበያ ያለች በዚህ ኪደን በዚህ ለመምጣት በቃ የሁሉም የንግድ ፍሰቱንም ለማሳደግ እጅግ በጣም ጠቀሜታ አለው። ልማቱ ሳይሰራ በፊት የአጥር መገዳደፍም ነበርና የውስጥ ለውስጥ መንገድ ምንም እናት እንኳ ለመውለድ ወጥታ ማትገባበት ሁኔታ ነበር። ባጃጅ ለመግባትና ለመውጣት እንኳ ምቹ አልነበረም። አሁን ግን አልহামዱሊላህ ከጭቃ ወጥተናል። ከዚህ በፊት የነበረው የመንገዱ ወይም የከተማው ገጽታን በተመለከተ ከተማው አለ የሚባል መንገድ አልነበረውም በፍጹም በሚባል ደረጃ ማለት ነው። እና በነበረው አስቸጋሪ ሁኔታ ደካማ ሴቶች ቢወድቁ እና የተለያዩ ችግሮች ቢደርሱባቸው ቶሎ ደርሶ ለማንሳት ምቹ ሁኔታዎች አልነበሩም። ከዚህ አኳያ በህብረተሰቡ ዘንድ ስራውንም ባሳኩ ሰዎች ትልቅ ውጤት የታየበትና ደስታ የተፈጠረበት ሁኔታ ነው የተሰማኝ። ከተማው ተቀይሯል ማለት ይችላል አሁን ላይ ማለት ነው። ሰው ወጥቶ መግባት ይችላል። አሁን ከቤቱ ከረምትን በጋም ወጥቶ መግባት የሚችልበት ደረጃ የደረሰበት አግባብ አለና የከተማው ገጽታ ቀይሯል የሚባልበት ሁኔታ አለ። የልጓማ ከተማና አካባቢውን ህብረተሰብ የልማትና የመልካም አስተዳደር ጥያቄዎች ለመመለስ የዞኑ አስተዳደር በትኩረት እየሰራ መሆኑን ነው የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን የተናገሩት። በእናንተም በመንግስትም ትብብር የዚህን ጀግና ህዝብ ጥያቄ ለመመለስ ወደ ኋላ ሚል መንግስትና ፓርቲ አይደለም አሁን ያለው። ደረጃ በደረጃ ጥያቄያችሁ እየተመለሰ ይሄዳል። የወረዳው መንግስት፣ የክልሉ መንግስት፣ የፌደራል መንግስት እና ዋናው ጉልበትና አቅም ደግሞ ማህበረሰቡ በጋራ ሆነን ጥያቄያችሁን ለመመለስ ጥረት የምናደርግበት ሁኔታ ይኖራል። ፊታችንን ወደ ልማት እናዙር። ሁላችንም ክልላችን እንዳገግም እናርገው፣ ከበሽታው ጨርሶ እንዲድን እናርገው። ይሄ ጥያቄ ግን በመንግስት ደረጃ በክልሉ መንግስትም በዞንም ደረጃ የተያዘላችሁ ጥያቄ ስለሆነ ቀን ሲወጣ ፀሐይ ሲወጣ ክልላችን ፈገግ እያለ ሲሄድ ከዚህ ጨለማ እየወጣ ሲሄድ የህዝቦች ጥያቄ ተመላሽ ይሆናሉ። በወረዳው ተጠናቀው ከተመረቁ ፕሮጀክቶች በተጨማሪ የተለያዩ የመንግስት ተቋማት የሚገለገሉበት የቢሮ ህንጻ ከ500 ሚሊዮን ብር በላይ በሆነ ወጪ በከላላ ከተማ ለመገንባት በክልልና በዞን ከፍተኛ የስራ ኃላፊዎች የመሰረት ድንጋይ ተቀምጧል።